የናይጄሪያ የጸጥታ ኃይሎች በዋና ከተማዋ አቡጃ አቅራቢያ በማዕከላዊ ኮጂ ግዛት በታጣቂዎች ታፍነው የተወሰዱ 58 ሰዎችን አስለቀቁ። የሀገሪቱ ፖሊስ ታጋቾቹን ለማስለቀቅ በተደረገው እንቅስቃሴ ከመካከላቸው አንደኛው መሞቱን ገልጾ አጋቾቹ እንዳመለጡም አመልክቷል። ቲሞቲ ኦቢዙ ከአቡጃ ተከታዩን ዘገባ አስተላልፏል። ደረጀ ደስታ ያቀርበዋል። የፖሊስ ባለስልጣናት እሁድ በሰጡት መግለጫ የነፍስ አድን ተልዕኮው በፌዴራሉ ዋና ከተማ አካባቢና አጎራባች ግዛቶች የወንጀለኞችን ጥቃት ለመከላከል ታጋቾችን ለመታደግና ወንጀለኞችን ለመያዝ የተካሄደው ዘመቻ አካል ነው ብለዋል። ታጋቾቹ የተያዙት በኮጂ ግዛት አቅራቢያ በሚገኝ ጌጉ አውራጃ ነው። የጸጥታ ኃይሎች ድንገተኛ ዘመቻ የተካሄደው በአቡጃ አካባቢ የደህንነት ችግር እያየለ ከመጣ በኋላ መሆኑ ተነግሯል። የአቡጃ ፖሊስ ኮሚሽነር ሃሩና ጋርባ ለቪኦኤ በስልክ እንደተናገሩት ይሄኛው ዘመቻ የተካሄደው ባለፉት ቀናት 58 ታጋቾችን ያስለቀቀው የተሳካ ዘመቻ ከተካሄደ በኋላ ነው። ከኮዋሊ ግዛት የታገቱት 14 ሰዎችን ማስለቀቅ ተችሏል። እንዲሁም በኒጀር በድንበራችን አቅራቢያ ወደሚገኙ ጫካ ተወስደው የነበሩ ሌሎች 8 ሰዎችም ተለቀዋል ያሉት ኮሚሽነሩ ይሄኛው ከዚያኛው በኋላ የተካሄደ ነው ብለዋል። ታጋቾቹን ለማስለቀቅ በተደረገው እንቅስቃሴ ከታገቱት መካከል ቆስሎ የነበረው አንዱ እዚያው ቦታው ላይ መሞቱን ፖሊስ ገልጿል። ሌሎች ታጋቾችም ምርመራ ከተደረገላቸው በኋላ ከቤተሰቦቻቸው ጋር እንደሚቀላቀሉም ተነግረዋል። ናይጄሪያ ዘርፈ ብዙ የሆኑ የጸጥታ ችግሮችን የተዋጋች ቢሆንም የአፈናው ጉዳይ እጅግ ፈታኝ ከሆኑ ችግሮች መካከል አንዱ መሆኑ ተገልጿል። ምንም እንኳ አቡጃ ከሌሎች ግዛቶች አንጻር ሰላም ቢኖራትም የደህንነት ተንታኝ ሴኔተር ኢሮ ኢግቡ ግን ባለፈው ዓመት እስር ቤትን በመስበር በሽብር የተጠረጠሩትን ጨምሮ በመቶዎች የሚቆጠሩ ወንጀለኞችን ያስለቀቀውን ድርጊት ዋቢ በማድረግ የአቡጃ የጸጥታ ችግር ከዚያን ጊዜ ጀምሮ አሳሳቢ መሆኑን ይናገራሉ። ኢሮ ኢግቡ ችግሩን ለማስወገድ ከተፈለገ ባለስልጣናት የደህንነት ችግሮችን አስመልክቶ ያላቸውን አቀራረብ መቀየር አለባቸው ይላሉ። ባለስልጣናት ሁልጊዜም የአጸፋ ምላሽ በመስጠት ላይ ያተኩራሉ። መንግስት አስቀድሞ እርምጃን መውሰድ ይኖርበታል ያሉት ኢሮ ኢግቡ አያይዘውም ብዙ ሰዎች በደቀቀው ኢኮኖሚ እየተሰቃዩ ነው። ሰዎች ያለ ምግብ እየተኙ ነው። በሰላም መተኛት ግን ይኖርባቸዋል ብለዋል።